ሰላም ውድ ቤተሰቦቼ በመላው ዓለም ያላችሁ እንዴት አላችሁ? የክርስቶስ ጸጋና ሰላም ይብዛላችሁ በያላችሁበት ማለት ነው። እንግዲህ ዛሬ የተከሰተው ላለፉት ብዙ ጊዜያት እንግዲህ በቪዲዮ ጠፍተናል። እግዚአብሔር የተመሰገነ ይሁን። 10,000 ቤተሰብ ወደ 11,000 እየሄድ ነው። በቅርቡ 100,000 50,000 ገብተን ሴሌብሬት አብረን እንድናደርግ በእግዚአብሔር ፍቅር በእግዚአብሔር ስም ጠይቃቸዋለሁ። ተወዳጆች እንግዲህ ሰሞኑን አነጋጋሪ አወዛጋቢ ስለሆነው ጉዳይ እስካሁን ነገሩ ስላልበረደው ጉዳይ እንነጋገራለን፣ እናወራለን። ብፁዕ አባታችን አቡነ ገብርኤል የተናገሩትን ነገር አስመልክቶ እስቲ ለማንኛውም የተናገሩትን ነገር እንስማና ከዛ ወር እስከ ዛሬዋ ቀን ያለውን ነገር አብረን እንመለከታለን። ኦፍ ኮርስ ይቅርታ ጠይቀዋል። ፍኖተ ጽድቅ ጉዳይ በጣም አወዛጋቢ ሆኗል። እኔ በፌስቡክ ገጼ ሄኖክ ጌታነህ በሚለው ፌስቡክ ገጼ ከ4 ከ5 ከ6 ወር በፊት ፍኖተ ጽድቅን በሚመለከት ያለኝን ነገር አስቀምጬ ነበር። አሁንም እኔ ፍኖተ ጽድቅን በሚመለከት ስጋት አለኝ። እውነቴን ነው የምላችሁ። የምንሰማው ነገር ደግሞ ስላለ ማለት ነው። በተለያየ ቦታ በተለያዩ ጓደኞቻችን አገልጋዮች ከዛ የወጡ ምናምን የሚነግሩን ነገር ስለነበረም ስላለም ወንድማችን አቶ ጸጋይም ደግሞ የሮዳስ ቀለም ፋብሪካ ባለቤትና የሮቶ አይ ቲንክ ሱፐር ፋይበር ይመስለኛል የሱ ባለቤት ነው። እግዚአብሔር ይመስገን የኛን እንዲሆን እንመኛለን። የቤተክርስቲያን በስስት ምናየው ወንድማችን እንዲሆን እንመኛለን። ዳሩ ግን ምንፍቅና ክህደት ሐሳብ በልቡ ካለ እንግዲህ አናውቅም። በኋላ በሱ ላይ እናወራለን። የብፁዕ አባታችን የአቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ምንድነው ያሉት? የተወሰነ ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። እንግዲህ ተወዳጆች የብፁዕ አባታችን የአቡነ ገብርኤልን ትምህርት ሰምታችሁታል። እኔ በጣም ብዙ ኦፍ ኮርስ አሁን የይቅርታ መግለጫቸውን አዳምጬ ነው የመጣሁት። ብዙ ከቤተ ክርስቲያን አስተምህሮ የወጡ ነገሮችን እናይበታለን። ዛሬ እድሜ ለቴክኖሎጂ ባይዘው ቤተ ክርስቲያን ያላትን ትምህርት ዓለም ህዝብ ብዙ አውቋል። ዛሬ እንዳለፉት ዘመን በየመንደሩ ኑፋቄ ክህደት በአደባባይ አይደለም በመንደር እንኳን ኑፋቄና ክህደት ተምሮ ዛሬ የነቃ ሰው አይቀየርም። ብዙ ሰው ኦርቶዶክሳዊት ሃይማኖት ምን እንደሆነች አውቋል። እመቤታችን እኔ የብፁዕ አባታችን የአቡነ ገብርኤል መልእክት ከውስጥ ወደ ውስጥ ነው የሚል ሐሳብ አጋርቻለሁ። ከውስጥ ወደ ውስጥ ማለት እንዴት ነው? የቤተ ክርስቲያኒቱ አካል ናቸው። የቤተ ክርስቲያኒቱ ሊቀ ጳጳስ ናቸው። ዳሩ ግን እንደው ለምሳሌ አባታችን ምን ብለዋል? ኦፍ ኮርስ በጣም ደስ የሚል አንድ ሐረግ ተጠቅመዋል። ምንድነው? አይደለም እመቤቴ ልነቅፋት የማመሰግንባት እንኳን አቅም የለኝም ብለዋል። በጣም የሚገርም አባባል ነው። እንግዲህ አባቶቻችን በመኑ በአምሳለ መኑን አስተማስለኪ ብለዋታል። የማርያምን ውዳሴዋን በማብዛት አይደለም በማሳጠር ነው እንጂ ብሎ አባ ሕርያቆስ እመቤታችን አመስግኖታል። አባ ጊዮርጊስ ዘጋስጫም እንግዲህ ብዙ ጊዜ የሱ የጻድቁ አባታችን የአባ ጊዮርጊስ ዘጋስጫ እመቤታችን ያወደሰበት ያመሰገነበት ቤዛዊተ ኩሉ ብሎ የገለጸበት ሐሳብ ለብዙዎች እየተነገረ። በነገራችን ላይ ምንፍቅና ክህደት መናፍቃን ከሃዲዎች እንደዚህ ሲበዙ ሊቃውንት ደግሞ ይፈላሉ። ሰሞኑን ያየሁት ነገር በጣም ደስ የሚል ነው። ማለት ብዙ ሊቃውንት ጻፉ፣ ብዙ አመሰጠሩና በጣም በጣም እጅግ ደስ የሚል ነውና ብፁዕ አባታችን አቡነ ገብርኤል እንኳንም አነሱት ያስብላል። ባይዘው ሐሳቡ እንኳንም አነሱት
እኔ በሳቸው ምክንያት እኔ እንኳን ብዙ ነገር ነው ያወቅኩት ማለት ነው። ብዙ ነገር እርግጠኛ እናንተስ ምን ተሰማችሁ? እስቲ ብዙ ያነበባችሁ በተለይ የሊቃውንቱን መልእክት ያነበባችሁ ምን ተሰማችሁና ብፁዕ አባታችን አቡነ ገብርኤል እኔ በሰዓቱ ነገረ ክርስቶስን ለመተንተን የተጠቀምኩት እንጂ የእመቤታችን ቤዛዊት ዓለም አይደለችም የሚል እምነት የለኝም ብሏል። እዚህ ጋር በጣም አባታችን እንግዲህ በሙቀት ሊሆን ይችላል፣ በስሜት ሊሆን ይችላል፣ ውስጣቸው ባለው ሌላ ሐሳብ ሊሆን ይችላል። ነይ ነይ እምዬ አድምጡት እስቲ። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን እንዲህ ነው እንግዲህ ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም ቤዛ ነሽ አሉ ለዓለም ብለው በግልጽ ነው ተብሎ አይሰበክም። ይሄ በጣም ኢቭን የነገረ ድህነት ላይ ራሱ ይሄ የኛ ኦርቶዶክሳዊ ድህነት እንግዲህ ነገ የሚባል ነገር የለም ይላሉ። በስሜት ሆነው ማለት ነው። ነገ የሚባል ነገር የለም አሁን ነው ይላሉ። ድነናል በጻው ክብር ለመድኃኔዓለም ይሁን። በጸጋው ድነናል ዋጋ ሳናዋጣ። እንግዲህ ቤዛነት ማለት እኮ ምትክ ማለት ነው። ምትክ ማለት በተለይ በመስቀል ላይ የተከፈለልን ዋጋ 5500 ዘመን ያ የጥፋትና የጨለማ ዘመን ያለፈበት በክርስቶስ ኢየሱስ ሞትና ትንሣኤ ይሄ ከምንም ከማንም የማይወዳደር የማይነጻጸር እንደሆነ ቅድስት ቤተክርስቲያን አጉልታ አምልታ ትሰብካለችና አባታችን ክስ የሚመስሉ ሐሳቦች ነበሯቸው። ለምሳሌ እንዲህ ይባላል ምናምን እዛም ቤት እዚህም ቤት ጳጳስ ሆነው የተሾሙት የቤተ ክርስቲያኒቱን እውነት ላመነው መጽናትን፣ ላላመኑት መምጣትን፣ ለተጠራጠሩት መጽናትን ለማውረስ እንጂ አባታችን ውስጥ ሆነው ቤተ ክርስቲያንን ለመክሰስ ይገባቸዋል ብዬ አላስብምና ብፁዕ አባታችን በዚህ ጉዳይ ላይ በጣም ኦፍ ኮርስ ይቅርታ ጠይቀዋል። ይቅርታውም የሚያወዛግብ ነገር አለው። አባታችን ብዙም ትህትና አላየውበትም። እንግዲህ እኔ እመቤታችንን ወላዲተ አምላክን አሳንሶ ሕይወት የለም። እኔ ድንግል ማርያም ለምሳሌ ጌታችን ኢየሱስ ክርስቶስ እኔ መንገድም እውነትም ሕይወትም ነኝ ብሏል አይደል? ልክ እንደዛ ሁሉ ደግሞ ለምሳሌ ፍቅረኛችንን ሕይወቴ፣ ልጆቻችንን ሕይወቴ ምናምን እንላለን አይደል? የጌታችንን ሕይወት ስንልና ሌሎችን ሕይወት ስንል የራሱ የሆነ ምን አለው ኮንቴክስት አለው ማለት ነው። ካገባቡ አንጻር ነው ማለት ነው። እና እኔ ድንግል ማርያም ሕይወቴ ነች። ወላዲተ አምላክ ማንም የሃይማኖቴ ምልክት ነች። ባይዘው ምልክት ነች። የክርስቶስ ለመሆኔ ምልክት ነች። ግልጽ ነው አይደለም? ጌታ ከመገለጡ በፊት መወለድ ነበረባት ድንግል ማርያም ወላዲተ አምላክ እናታችን። ጌታ ወደዚህ ምድር ሲመጣ በማህፀኗ ተሸክማ 9 ወር ከ5 ቀን ኢቭን አይሁድ በእስራኤል ልማድ ወግረው በድንጋይ ይገሏት ነበረ። እግዚአብሔር ባወቀ ዮሴፍን እንዲጠብቃት መንፈስ ቅዱስ አድርጎ ከዛ በኋላ እስቲ በእኛ የነገረ ድህነት ጉዞ ላይ የእመቤታችን ድርሻ ምንድነው ካለን እስቲ ግብጽ ሂዷ። ከኢየሩሳሌም ወደ ግብጽ በእግሯ ስትንከራተት የኔናት ከግብጽ ወደ ኢትዮጵያ በእግሯ ስትንከራተት የኔናት የከፈለችውን እስቲ እኛ ከ4 ኪሎ ፒያሳ በእግራችን ሄዳለን። እስቲ አስቡት። ከዛ በኋላስ ደግሞ እመቤታችን እናታችን በከብቶች ግርግም በከብቶች ሽታ ወልዳ ምን ያልሆነ በመስቀል ላይ የነበረውን ጉዞ አስቡት እስቲ። በመታመን እስከ መጨረሻው የተከተለችው እሷ ነች አይደል? ቅዱስ ዮሐንስ ተከተላት። ግን ቅዱስ ዮሐንስ እንኋት እናት ብሎ ድንግል ማርያምን እናት አድርጎ ተቀበለልና እሷን ክብር አቃሎ ክርስትናም የለም ሰው መሆንም የለም። ከትውልድ ለመቆጠር እንኳን እመቤታችንን ማመስገን ማወደስ አለ። ለዚህ እኮ ነው ትውልድ ሁሉ አለች እናታችን ብጽዕት ይሉኛል። እኔ ለራሴ ስል ነው ማመሰግናት። ባይዘው ማንም ሰው ድንግል ማርያምን እመቤታችን የሚያወድሳት የሚያከብራት ከለሷ የሚጨምረው ነገር የለም። ክብሩ ለኛ ነው። እና ብፁዕ አባታችን አቡነ ገብርኤል ኦፍ ኮርስ ይቅርታቸው ጥሩ ነው። ይቅርታቸው ግን
አሁንም ሊቃውንቱ የተናገሩት ነገር ያስከፋል ለሁላችንም። ለምን ለሊቃውንቱም ለተራው ምእመንም ያስከፋል። እናቶቻችን ሳይገባቸው ነው እንዴ ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም የሚሉት? ወላዲተ አምላክ እናታችን ይሄ እንደው ዝም ብሎስ እኛ ካወቅነው ከተረዳነው በዚህ ዘመን ካለነው ትናንት ያልተማሩት እናቶቻችን በንጽህናም በየዋህነትም በእምነትም በእውቀትም ይበልጡናልና ይሄንን የለመድነውን የእመቤታችን ውዳሴና ምስጋና ተውት እኮ ነው ያሉን አባታችን። ተሳስተዋል። ብፁዕ አባታችን ፍጹም ስህተት ፈጽመዋል። ዳሩ ግን አሁን ለማስተባበል ሞክረዋል። ሊቃውንቱን ከሰዋል። ምንድነው ዘመቻ ተከፍቶብኛል የሚል ሐሳብ ነው አባታችን ያነሱት። ዘመቻ አልተከፈተባቸውም። ዘመቻ አይደለም። ማንም ምንም ሲያደርግ ሲነሳ ቅድስት ቤተክርስቲያን ልጆቿ ምላሽ መስጠት ነው። ምእመናን ተወዛግበዋል። የተወዛገበው ምእመን ደግሞ የማጽናት የማረጋጋት ልክ እንደ ቅዱስ ገብርኤል ባለንበት እንጽና ማለት የሊቃውንቱ ድርሻ ነበር። እኔ እግዚአብሔር ይክበር ይመስገን ብዙ ሊቃውንት ተጽፈዋል፣ ብዙ ሊቃውንት ምላሽ ሰጥተዋል እና ብፁዕ አባታችን አቡነ ገብርኤል አሁንም ሰከን ብለው ተናግረዋል። ደብረ ሊባኖስ በስሟ ነው ለምኜ የተማርኩት ብለዋል። አዎ ለሁላችን በረከትና ረድኤት የሆነች እናት ነች ድንግል ማርያም። ንስሐ ይግቡበት። በነገራችን ከድንግል ማርያም ጋር ያወሩበት ከጌታ ከመድኃኔዓለም ማናችንም የጌታችን የኢየሱስ ክርስቶስን የማዳን ሥራ ከፍጥረት ጋር አናወዳድረውም። የኛ ጌታ የኛ አምላክ ብቸኛው አዳኛችን ሞታችን የሞተ ከጨለማ ወደሚደነቅ ብርሃን ያወጣን ሕይወቱን ሰጥቶ በሕይወት እንድንኖር ያደረገን የሾህ አክሊል ደፍቶ የክብር አክሊል የደፋልን እንዲያው በጸጋው ያዳነን መድኃኔ ዓለም ኢየሱስ ክርስቶስ ነው። ክብር ምስጋና ይግባው ለስሙ። የእግዚአብሔር ልጆች እመቤታችን በዚህ ነገረ ድህነት ውስጥ ድርሻ አላት ነው እንጂ አዳኝ ነች እያልን አይደለም። ቅዱሳን አሁን ደግሞ ባለን ሕይወት አሁን በምንኖረው ሕይወት ለመዳናችን ያግዙናል እኮ ነው እያልን ያለ ነው። ለመዳናችን ድህነትን ለማግኘት ቅዱሳን መላእክት ያግዙናል፣ ያበረታቱናል፣ ከዲያብሎስ መንጋጋ ነጥቀው ወደ መንግስቱ ይወስዱናል እያለን ነው እንጂ ያለ ነው። ቅዱሳን በኪዳናቸው ጌታ በገባላቸው ቃል ኪዳን ይቤዡናል እያለን እኮ ነው ያለ ነው። ወላዲተ አምላክ እማምላክ ወላዲተ አምላክ ለኛ ለልጆቿ በልጇ ፊት ቤዛ ሆና ትቀርባለች እያለን ነው ያለ ነው። በምንሰራው ስራ በምንሰራው ኃጢአት ግልጽ ነው አይደል? አሁን በምድር ላይ ኦፍ ኮርስ መዳናችን ተፈጽሟል። ሁላችን የመንግስቱ ወራሽ እንድንሆን እግዚአብሔር አጭቶናል። ለክብሩ ወራሽ እንድንሆን የታጨነን መንግስቱ ተዘጋጅቷል ለኛ። ዳሩ ግን ይህንን መንግስት የምንወርሰው እንዴት ነው? ልክ በማቴዎስ ወንጌል ምዕራፍ 19 ላይ ያለው ያ ጌታ ሆይ የዘላለምን ሕይወት ወርስ ዘንድ ምን ላድርግ ሲል ትእዛዜን ጠብቅ እኮ ነው የተባለ እግዚአብሔር ልጆች። አሁን ደግሞ የእግዚአብሔርን መንግስት የትኞቹን ሲል አትግደል፣ አትስረቅ፣ አታመንዝር የሚለውን እነዚህንማ ከልጅነቴ ጀምሮ ፈጽሜያቸዋለሁ ሲል ምን አለ ጌታችን? ያለን ሸጠ ተከተለኝ ነው ያለው ያንን ባለጸጋ። ስለዚህ መዳኔን ዕለት ዕለት ፈጽማለሁ። እንዴት? ምስጢራትን በመፈጸም በመቁረብ ንስሐ በመግባት ቅዱስ ሥጋውን ክቡር ደሙን በመብላት መዳን ይፈጸማል። ከዛስ በንጽህና በቅድስና በመኖር ትእዛዛቱን በመጠበቅ መዳኔን እፈጽማለሁ። ከዛስ የክብር አምላክ መድኃኔዓለም ኢየሱስ ክርስቶስ እንደ ሌባ ምንድነው ያለው እኮ ተዘጋጅታችሁ ጠብቁኝ እኮ። መዘጋጀት ምን ማለት ነው? እንደው ዝም ብሎ ኢየሱስ ያድናል ኢየሱስ ጌታ ነው ምናምን ማለት እኮ አይደለም ተወዳጆች። መዘጋጀት ማለት ራስን አጽድቶ የክርስቶስ ቤተ መቅደስ ሆኖ ራስን አዘጋጅቶ ስጋን ነፍስን አዘጋጅቶ ለጌታ ማቅረብ ነው። ያኔ ጌታ ሲመጣ እናንተ የአባቴ ብሩካን ኑ የተዘጋጀላችሁን ስፍራ ውረሱ ይለናል። ለምን? ስራብ አብልታችሁኛል፣ ታርዤ አልብሳችሁኛል፣ ተጠምቼ አጠጣችሁኛል፣ ታስሬ ጠይቃችሁኛል የሚለው የሕግ የተግባራዊ መንፈሳዊ ሕይወት ጥያቄ ነው ጌታ የሚጠይቃና ተወዳጆች አባታችን በነገረ ድነት ላይ ስተዋል። ኦፍ ኮርስ እኛ ድነናል፣ እንድናለን፣ እየዳንን ነው ብለን ነው የምናወራው። ይሄ ኦርቶዶክስ አሜሪካ ያ ወንድማችን ዲያቆን ማን ነው የቀሲስ መላኩ ልጅ ምህረት መላኩ ክሊፍና ስቶርትን እንዴት አድርጎ እንደሞገታቸው በነገረ ድነት ትምህርት ላይ ላያችሁ እግዚአብሔር ልጅ
ታዲያ ይሄንን ትምህርት ማንም አዳራሽ ውስጥ ምንም እንዲሆን አንፈልግም። እንግዲህ ይሄ ጋር ተያይዞ ፍኖተ ጽድቅ በ3 ቀን ውስጥ መረጃዎችን እንዲያስመጣና ያንን ትምህርት ከአየር ላይ እንዲያወርድ ተጠይቋል። ሌላው ደግሞ ምንም አይነት ቤተክርስቲያንን በሚመለከት ማንኛውንም አይነት የሚዲያ ዘገባ እንዳያደርግ እንዳያከናውን ታግዷል። ይሄ ጥሩ ጅምር ነው፣ መታረም አለባቸው። ብዙ ጊዜ እንግዲህ ፍኖተ ጽድቅ ባለቤት አቶ ጸጋዬ አሁንም እኔ በፍቅር ነው የምወደው፣ ልክ በክርስቶስ ፍቅር የሌላ እንዳይሆንብን እመኛለሁ፣ ሌላ ቦታ እንዳይሄድብን እመኛለሁ። እግዚአብሔር በሰጠው ሀብትና ጸጋ በንጽህና በቅድስና ቤተክርስቲያን እንዲያገለግል ራሱንም እንዲያገለግል ቤተክርስቲያንን ማገልገል ራስን ማገልገል ለራሱ ሲል ማለት ነው። አሁን ማዕበል ተነሳ ብሎ መንገጫገጫ አያስፈልግም። አማኝ ከሆነ ቆሞ ጸንቶ እውነተኛውን የሆነውን የቤተክርስቲያንን ትምህርት ማስረዳት ነው የሚጠበቅበት። ተወዳጆች በጣም ሊቃውንቱን እጅግ አድርጌ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ከዚህ በኋላ እንዲህ ባለ መገለጥ እንገለጣለን። ከናንተ ጋር ከቤተሰቦቼ ጋር እንወያያለን። ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልኝ። ተወዳጆች የእግዚአብሔር ቸርነት የእመቤታችን ምልጃ የቅዱሳን በረከት አይለየን። ነይ እምዬ ማርያም ነይ ቤዛዊት ዓለም እያላችሁ ኮሜንት አድርጉ። እግዚአብሔር ይባርካችሁላችሁ በያላችሁበት።